አዲስ አበባ ወይንስ ፊንፊኔ? ሰላምና ጤና ባላችሁበት ይድረስ። ሀበሻዊ ዛዚ ነኝ። ይህንን አካውንት ፎሎ ካላረጋችሁ ፎሎ በማድረግ ለቀሪዎቹ አጭር ደቂቃ አዲስ አበባን ወቅታዊ ገጽታ እያስጎበኛችሁ ስለ ታሪኳ አመጣጥ ባጭሩ ላስቃኛችሁ። አዲስ አበባ ከተማ መቼና እንዴት ተቆረቆረች? ለምንስ አዲስ አበባ የሚለው ስም ተሰጣት? ከመካከለኛው ዘመን አንስተን እንቃኝ። የመካከለኛው ዘመን ነገስታት መዲና የነበረው በረራ ተብሎ ለሚጠራው ቦታ ቅርቡ ጥቂት ቦታዎች መካከል ያሁኑ አዲስ አበባ ነው። በሰሜን የሚገኘው እንጦጦ ተራራ ላይ ያለ ከፍ ያለ ጠፍጣፋ መሬት ነው። ይህ ቦታ እስከ 16ኛው መቶ ክፍለ ዘመን የአጼ ልበነ ድንግል አገዛዝ ድረስ የበርካታ ነገስታት ዋና መኖሪያ ቤት ሆኖ አገልግሏል። በ1442 ዓመተ ምህረት አካባቢ ጣሊያናዊው የካርታ ባለሙያ ፋራ ማውሮ ባሳሎ ካርታ ላይ ከተማዋን በዚቋላ ተራራና በመነገሻ መካከል አስቀምጧታል። ሆኖም ግን የመናዊው ጸሐፊ አረብ ፋቂህ እንደዘገበው በ1521 ዓመተ ምህረት የንጉሠ ነገስታት ጦር ከሸዋ ወንዝ በስተደቡብ ተይዞ ሳለ በግራኝ አህመድ ተመታለች። በረራ የሚገኘው በእንጦጦ ተራራ ላይ ነው የሚለው ሐሳብ የሚደግፈው በ1900 ክፍለ ዘመን መገባዳጃ ላይ ለተመሰረተው በአለት በተፈለፈለው ዋሻ ሚካኤልና በእንጦጦ ማርያም ቤተክርስቲያን መካከል የሚገኘው ትልቅ የመካከለኛው ዘመን ከተማ በመገኘቱ ነው። ከከተማዋ በፊት የኢትዮጵያ ዋና ከተማ የነበረችው እንጦጦ የተመሰረተችው በዳግማዊ አጼ ሚኒሊክ በ1871 ዓመተ ምህረት ነበር። በወቅቱ የሸዋ ጠቅላይ ግዛት ንጉስ የነበሩት ሚኒሊክ የእንጦጦ ተራራን በደቡብ ወታደራዊ ዘመቻቸው ጠቃሚ መሰረት አድርገው አገኙት። በስፍራው የነበረውን ፍርስራሽና ያልተጠናቀቀ የመካከለኛው ዘመን ውቅር ቤተክርስቲያንን ጎበኙ። ሚስታቸው እቴጌ ጣይቱ ቤተክርስቲያንን በእንጦጦ ላይ መስራት በጀመሩበት ወቅት የሚኒሊክ ዝንባሌ ወደዚህ ስፍራ በተለየ ተሳበ። ሁለተኛዋም ቤተክርስቲያን በአቅራቢያው ሰሩ። ነገር ግን ማገዶም ሆነ ውሃ በማጣት ምክንያት አካባቢው መንደር ለመመስረት አይመችም ነበር። ስለዚህ ስፍራውን የጀመሩበት ከተራራው ትንሽ ወደ ደቡብ በሚገኘው ሸለቆ ውስጥ በ1878